ቆንጆ ምላሰኛ ነሽ እባክሽ። እሺ ሰላም ነው ወይ ጉድ! እንደው ግርም እኮ ነው የሚለኝ። አሁን ስንት ሰዓት ሙሉ ቆመው እየተያዩ ከዛ በኋላ እሺ ሰላም ነው ብለው ይጀምራሉ። እቺ እንኳን ተጠፋናለች። ሁለቱ አብረው እንዲህ እየተራመዱ ከተለያየው ሳይድ እየመጡ ምናምን ከዛ ልክ ሊተላለፉ ሲሉ ምናምን እንዲቆሙ ብታደርጉ ምን አለበት? እዛው ቆመው ወሬ ይጀምራል። ያው እዚህ ጋር አሁን ጀምሮ ይለናል ብለው ሲጠባበቁ ያሉትን እያየን ነው። እንግዲህ ወደዚህ በስነ ስርዓት ወደ ካሜራው ዞረው ነበረ። ከዛ በኋላ ነው የሚመለሱት ወደ አክሽናቸው ማለት ነው። እና ይሄ ተቆርጦ መውጣት የነበረበት ነው። ነገርኩህ እኮ በቃ ፈግዱት። አለቃው እዚህ ጋር በአዲሱ ሰራተኛው ፊት ሲያወራው የነበረው ነገር በምንም አይነት ሁኔታ በፍጹም ተቀባይነት የለውም። ምክንያቱም ማንም ሰው ራሱን ገና ዛሬ በሹፌርነት እየቀጠረ ላለው ሰው ኤክስፖዝ ማድረግ አይፈልግም። ምንም እንኳን ድርጅቱ ውስጥ ሲሰራ የቆየ ቢሆንም ነገር ግን ላለቅየው ደግሞ በዚህ ልክ ቅርበት አልነበረውም ማለት ነው። ስለዚህ ዛሬውኑ ገና መጥቶ ያ ሰው ያጋልጠው ለፖሊስ ሄዶ ይናገር ምንም የሚያውቀው ነገር በሌለበት እንዲህ አድርግ ብሎ ስለ ወንጀል ነገር እንዲህ በግልጽ የሚያወራበት ሁኔታ የለምና እዚህ ጋር አያሳምንም። እዚህ ጋር እንግዲህ በግልጽ እንደምትመለከቱት ሰራተኛቸው አልፋቸው እቤት ገብታ ነበረ። ነገር ግን ደግሞ ልክ አንግሉ ሲቀየር እንደገና ተመልሳ ባጠገባቸው ስታልፍ እናያለንና ይሄ ነገር እንዴት ነው? እዚህ ጋርም እንግዲህ ሆቴል ውስጥ ያለፉትን መንገድ እንደገና ደግሞ ሲያልፉት ያሳዩናል። በተለያየ አንግል ሲቀየር ሁለት ጊዜ ነው አንድን መንገድ ደጋግመው የሚያልፉትና በጣም ትልቅ የሆነ ኬርለስነት ነው የሚታይባቸው። 2000 years later ስልኩ እኮ እየጠራ ቆይቶ ከስንት ሰዓት በኋላ ነው እሱ ሪያክት የሚያደርገው? ምን እሱ ጋር ድምጹ እየቆየ ነው የሚደርሰው ልትሉ ነው ወይስ እንዴት ነው ነገሩ? ቦታውን ፖሊስና አምቡላንስ ከቦታል። ነገር ግን ልጆት በቦታው ላይ አለመኖሯን ያረጋግጠው። እሺ መጣሁ። አሁን እዛው ሳትንቀሳቀስ ጠብቀኝ። ንግግራቸው እጅግ በጣም ያዘገመ ከመሆኑም በላይ የሚያወሩት ነገር አለመገናኘቱ ደግሞ በጣም እዚህ ጋር አሁን ሌላ ታሪክ ነው። ምንም ሰራተኛው የሚያወራው ሌላ ነው፣ አለቅየው የሚያወራው ሌላ ነውና ምን ነው እንደው ብትደማመጡ ምን ነበረበት ለማለት ያህል ነው። ምን ሊያመጣ እንደሚችል መገመት ከምትችለው በላይ የሚጠቅም ድምጹ የሌላ ሰው ነው። እዚህ ጋር ደግሞ እያወራ ያለው ሰውዬ ደግሞ ሌላ ነውና እንዴት ቻላችሁበት ግን? እኛ የተነገረን እንግዲህ ልጅቷ ብቻዋን ክፍሏ ውስጥ ተኝታ እንደነበረ ነው። ነገር ግን ከኋላ የሚመጣ ድምጽ አለ። ይሄ ደግሞ ሊሆን አይገባውም ነበር። ከዛ በተጨማሪ ደግሞ በጋው ላይ ባለው መስታወት አማካኝነት ከካሜራ ጀርባ ያሉትን ሰዎች እያየናቸው ነውና ያ ደግሞ በጣም ዲስትራክት ያደርጋል። እዚህ ፊልም ላይ በጣም ግራ ግብት ያለኝ ነገር ቢኖር የዚህ ካራክተር ጉዳይ ነው። ማለት እየተወነ ነው ወይስ ምን እያደረገ ነው? ማለት እነሱ ራሱ እርግጠኞች አይመስሉኝም። እነ ዳይሬክተር ምናምን ከኋላ ያሉ ሰዎች ማለት ነው። ገቢ እናንተ ፍረዱ እስቲ። አሁን ይሄንን ድምጽኛ መስማት ነበረብን? ግቢ የሚለውን ድምጽ መስማት ነበረብን? ሙዚቃ በኋላ ላይ እናስገባለን ብለው አስበው ይመስለኛል እንደዚህ በነፃነት ከካሜራ ጀርባ የሚያወሩት። ነገር ግን ያሰቡትን እንኳን ማድረግ አልቻሉም። ይሄ ደግሞ በጣም ነው የሚያሳፍረው። ከጡንቻ በላይ የዘረርከኝ በሱ ነው በልብ አየህ። ጃምፕ ከት በቃ እዚህ ፊልም ላይ ያስጠላችኋል ነው የምላችሁ። በሰላም እያወሩ ነው ቁርጥ ያደርጉባችኋል። ምንም ተመልካች ምን ያስተውለዋል ወይ እንደው ምንም እነሱ የሚመለከታቸው ነገር የለም። ምንድነው የሚፈልጓትን ፓርት ብቻ ለመውሰድ ሲባል ቁርጥ እንደፈለጉ በፈለጉበት ሰዓትና ቦታ ማለት ነው። በእጃቸው ነው ሁሉ ነገር። በዚህ አጋጣሚ ያው ቴንኪዩ ማለት እንፈልጋለን። ከት የሚለው ድምጽ ሳይቀር ነው ይገባልና ይሄ ደግሞ ለኛ በጣም ትልቅ ፕሪቪሌጅ ነው። ሁሉንም ፓርት እንድናይ ስለፈቀዳችሁልን እናመሰግናለን።